ሩት የለችም ብለ ደግሞ ዝናቡ ጋር ድራፍት እየጠጣ አምሽተና አሉክ። እሺ እንዴት ነው የምትናገሪው? ልጆቹም አብረውሽ ነው እንደሚሄዱት? እና ልጆቹ የሉም ብለ አምሽተን ልመጣ ነበር። አረ ሩቴ መንገደኛ ነሽ፣ ክፉ ነገር አትናገሪ። ውጭ ይልቅ ደውይ። እሺ ስደርሺ ደውልልሃለሁ። ለፀሐይ መደወልህን እንዳትረሳ። ችግር የለውም፣ አንቺ ብቻ አፍሽን ዝጊ። በቃ እንደገባሽ ደውይ። ምንም ችግር የለም፣ ደውልልሃለሁ። ፀሐይ ጋር መደወልህን እንዳትረሳ እሺ። ስደውልላት ስልኳ አልሰራልኝ። ለልጆቹም ሳምታስርላቸውን በዝርዝር ጽፌ ያስቀምጬላታለሁ። ሌላ ደግሞ ልጆቹ የቤት ስራቸውን ሳይሰሩ እንዳይተኙ። በኋላ ወላጅ ብትጠራ አንተው ራስህ ነው የምትሄደው። በተለይ ሄኖክን በየቀኑ እየተከታተልክ አሰራው። እሺ በሲዬ አራት ጨነቂ በእናትሽ እንዴ! ለአንድ ሳምንት እኔ ልጆቼ ማሳደግ አቅቶኝ ነው እንዴ ማንንም ጠራው? በቃ ምናልባት ከተቸገርክ እማዬ ጋር ደውልላት ወይ ልጆቹን ይዘህ እሷ ጋር ሂድ እና እዛ ሂጄ ልኑር። ለአንድ ሳምንት ልጆቼ ማሳደግ አቅቶኝ ነው እንዴ ማንንም ጋር ጥገኝነት የምጠይቀው? እማዬ ነው ማንንም የምትለው? ማንንም መሳቸውስ ቢሆኑ ምን ይሄን ያለ የራሳቸው ልጆች በቅጡ አላሳደጉ ጭራሽ እርዳታ ለኔ ማን ነው አንተ በቅጡ ያላደጉ? አንቺስ ብትሆኚ ሙሉ ቀን አሁን ማደጉ ነው እሱን ወልደን አሳደግን ነው የሚሉት። ኪሳራ፣ የሰው ኪሳራ፣ የከሰረ ቤተሰብ። በል አሁን የሰው ልጅ መተቸቱን አቁምና የራስህን ልጅ ባግባቡ አሳድግ። ታዲያ እኔ እዛ ሄድና ጥገኝነት አብራቸው ኑር ትይኛለሽ እንዴ? እንዲያግዙ እኮ ነው። ምንድነው የሚያግዙ? እኔ አልኩ ፈለኩ እንዴ ምን ያቀተኛል አልኩ። በላውን መንገድ ነው መውጣት ነጅሴ። እጂ አንቺ በሰላም ግቢ። ልጆች የኔ ሄኒ እናንተ ተሰናበቱ። ቻው በሉ። ቻው ጌታዬ። ሽልሳት ነው እንደምትሄዱ? አይ መንገድ ላይ ረብሸኛል። እኔ ይቅርብኝ። የሚደረግላችሁን ነገር ለአባታችሁ ነግሬያለሁ። እሺ ምንድነው? ችግር የለም። የሚቸግራችሁ ነገር ካለ ደውሉልኝ፣ በስልክ አወራችኋለሁ። ካልሆነ እማዬ ጋር ደውሉ። እሺ እሺ። ምን ይዘሽልን ነው የምትመጪው? ዱባይ የምትሄድ መሰለ እንዴ? አጋምና ቀጋ ይዘሽለት ነው? አይ አልፈልግም። ምን ነው? ያስፈራል። ቀጋ ምንድነው? ሆነ አውሬ ነው የሚመስለው። በሉ እኔ መኪናው ቆሞ እየጠበቀኝ ነው። ቻው ደውሉ።